አንድ ሴት ልጅ ታሪክ ነው የምነግርህ። ድምጿን በኋላ ታሰማለህ። ድምጿን ታሰማልኛለህ። ከታችኛው ክለብ ነው ያደገችው። ወደ ታችኛው ስትሄድ በአንዴ ከ7000 ብር 50000 ብር ነው የሚከፈላት ያቺ ልጅ። የፊት መስመር ተጫዋች ናት። አጋጣሚ ወደ ላይ ስታድግ እንዳለ እሷ ጋር ያሉት ትልቅ ክለብ ነው የገባችው። ናሽናል ቲም የሚጫወቱ ልጆች አሉበት፣ ብሔራዊ ቡድን ላይ ያሉ ልጆች አሉ። ከነሱ ጋር መቀላቀል፣ ከነሱ ጋር ቦታ መቀመጥ ለሷ ትልቅ ክብር ነው። ከነሱ ጋር ቲክቶክ ትሰራለች፣ ከነሱ ጋር ፎቶ ትነሳ። በቃ ትልቅ ደስታ ነው፣ ስኬቷ ነው፣ ገብቷል። ምኞቷን እየኖረች ነው። ከዛ አደኗት፣ መለመሏት። እንደዚህ አይነት ውስጥ ያሉ ቀድሞ ያሉ ሰዎች ያዟት። ራት ቦታ ላይ እሷ ጋር ነው የሚያስቀምጧት። ተሻምጦባት አሉ፣ ካቦችም አሉ፣ እዚህ ነገር ውስጥ ያሉ ፍንዳቶችም አሉ። ከዛ እቺ ልጅ ማንንም ከኔ ውጪ እንዳትነካት ተብላ ተያዘች። ምግብ ስትበላ የሚፈልገውን ነገር ያቀርቡላታል፣ እንክብካቤ ያቅፏታል ምናምን። የሆነ ሳለ ደሞዝ ገባላቸው እና ኢንጆይ ያድርጉ ተብሎ ጸጉራችሁን ተሰሩ ተብለው ተለቀቁ። እቺ ልጅ ከነሱ ጋር ደሞዝ ገብቶላቸዋል። ኢንጆይ ማድረግ ጀመረች። ኢንጆይ በቃ። ከዛ የመጠጥ አለ፣ የተከራዩት ቤት አለ፣ አዋሳ ላይ ነው የተከራዩት ቤት አለ። ይዛት ሄደች። ስስማ ደነገጠች። በቃ ይሄው ይትላለች እኮ ራሷ። ደነገጥኩ፣ በቃ ስስመኝ ደነገጥኩ። ከዛ ለመርኩት በቃ። እኔም ከአንዱ ክለብ ወደ ሌላ ክለብ ሲሄድ እንዲህ ማደን ጀመርኩ። ገብቷል? ማደን ጀመርኩ። እኔ ነገ ልጄ እኮ ኳስ መጫወት ትፈልጋለች እኮ። ልጄን እዚህ ነገር ውስጥ መከታት፣ እንደዚህ ነገሩን ሳላጸዳ አላስገባትም። እናጽዳ ነው የኔ ጥያቄ።